ወንድሜ አባት አንበሳው እንዴት ነህ? ሰላም ነው? ምን ነው ግራ ገብቶኝ። እስቲ ና እናውራ። ና ተነስ፣ ና መኪና ግባ። በሱ እዚህ ጋር ኧረ ና ተነስ። እሺ አልልም። ተነስማ ና። እንደዚሁ ነው አልችልም። እንዴት ነህ? ሁሉ መልካም? እኔ መልእክተኛው እባላለሁ። ደህና ነህ? ምንድን ነው የሆንከው? ለምንድን ነው እዚች ላይ የተኛኸው? ምን ላድርግ ብለህ ነው? የሆንከውን ንገረኝ አባቴ። ወንድምህ ነኝ እኔ። ምንድን ነው የምትሰራው? ሞራ ምን ማድረግ ይችላል? ሰርተህ ይዘህ ሰብስበህ? እሺ ስንት ብር ነው የምትሸጠው አሁን? 30 ብር 40 እና እኔ እገዛለሁ። የምን ተስፋ መቁረጥ ነው? የምን ተስፋ መቁረጥ ነው? እገዛለሁ። ጀግናው እንደዚህ በቃ ቤት ተከራይቼ መኖር የምፈልገው ከእሱማ አቅባ ላገኝ አልቻልኩም። አንድ ሳምንት የሆነ ነገር አገኛለሁ፣ አንድ ሳምንት ደግሞ እቸግራለሁ። እኔ አባት እግዚአብሔር ቀን አለው አይደል? ታውቅ የለ? ስማ አለው። አሁን ምን ባደርግልህ ደስ ይልሃል? ጊዜው ትልቁ ነገር ቤት ኪራይ ብቻ ነው። አንድ ተስፋ ማስቀር ነው። አሁን የመጀመሪያውን የቤት ኪራይ እኔ ብችል ከዛ በኋላ አንተ ትታገላለህ? አታገላለሁ እንዴ? እውነት ምን ባዳዛ 30 ብር በቃ ማስቀመጥ አቅበል። እንዳልኩ እኔ መልእክተኛ ነኝ። ሻባት አንተ ደግሞ ትታገላለህ እንዳልኩ። እቺ ስንት ትመስላለች? እሱ 10 ሺህ ብር ያዝ። ይበዛብኛል። የኔ አባት ያዝ። ይበዛብኛል። ያዝማ ግድ የለህ የኔ ጌታ። እንገዝክ ያዝበስ ማርክ ልታሳብደኝ ነው የኔ ጌታ። እንካ ያዝ ግድ የለህ። ስንት ብር ሆነች አሁን? 30 ሺህ። አሁን ምን ማድረግ የምትችል ይመስልሃል? በዚች በቃ ያ 5 ወር ይችልኛል። የቤት ኪራይ ከዚህ ገና አንድ ፍራሽና አንድ ልብስ ገዛል። እኛው በቃ ማንቀሳቀሻ ያለች። ስለዚህ በደንብ ትሆናለህ። ተመስገና ገና ጌታ ወንድሜ። አሁን እግዚአብሔር ዳግመኛ እድል ሰጠህ አይደለ? አይደል? በቃ አመሰግናለሁ። አሁን ቁመህ አሳየን። እሺ የኔ ጌታ። እሺ አባቴ። አላበህ እኮ ጠቅላላ ፊት አጄን አምጣው። እሺ አባቴ። ጀግናው አይዞሽ አባቴ። እሺ በቃ መልካም ጊዜ ይሆናል። ለሁላችን ያዛት በል። ቻው አባቴ።